ሰላም ጤና ይስጥልን። እንዴት ናችሁ? እንዴት ሰነበታችሁ? ዛሬ ደግሞ በአዲስ ቪዲዮ ተመልሰን መተናል። በጣም የሚጣፍጥና ቆንጆ የሆነ የጾም አማራጭ የሚሆን ጥብስ ነው ይዤላችሁ የመጣሁትኝ። በጣም ትወዱታላችሁ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ከኔ ጋር ሁኑ። እንግዲህ እንዲህ ቆንጆ የሆነና የሚጣፍጥ የጾም ጥብስ አሰራር ለመስራት ያዘጋጀኋቸው ነገሮች አንደኛው ትፉ ነው። ከአትክልት የተሰራ የእህል ዘር ነው። በየትኛውም መጋዘን ልታገኙት ትችላላችሁ። ሁሉም ሱፐር ማርኬት ውስጥ አለ። በቬጀቴሪያን ወይም ደግሞ በቬጋን ያለ የዮጉርት ምናምን ያለበት ቦታ ጋር ልናገኘው እንችላለን ማለት ነው። አሁን ይሄ ትፉ ነው። ትፉን ከታትፌ አዘጋጅና በደረቅ እንዲልልኝ፣ ምክንያቱም እዚህ ጋር የትፉ በተፈጥሮ ለስለስ ያለ የእህል ዘር ስለሆነ ለስለስ ያለ ስለሆነ በኦቭን ወይም ደግሞ አላቫፐር በስቲም እናደርቀዋለን ማለት ነው። እኔ በስቲም ነው ያደረኩትኝ፣ ምክንያቱም ዘይት ነገር ስላሌለው በሱ ደረቅ እንዲል ጠንከር እንዲልልኝ እንደ በቃ ጠበስ እንዲልልኝ አድርጌዋለሁኝ ማለት ነው። አሁን እዚህ ጋር ከታትፌ ካዘጋጀሁኝ በኋላ ትፉን እቀመመዋለሁኝ። እዚህ ጋር ያዘጋጀኋቸው ይሄ የማጂ ሊኪዱን ማለት ነው። እሱ ጨውነት ስላለው ጨው አልጨመርኩኝም። ጨው እዚህ ጋር ቀላ እንዲልልኝ ፐርፒካ ነው የጨመርኩት። ይሄ ከባብ ላይ የምንጨምረው ቅመማ ቅመም ነገሮች፣ ትንሽ ብላክ ፔፐር አድርጌያለሁኝና ነጭ ሽንኩርት የተፈጨ አድርጌበታለሁ ማለት ነው። እንደዚህ አድርጌ ከለወስኩኝ በኋላ በፉርኖ ወይም ደግሞ እንዳልኳችሁ በኤር ፋየር ማድረግ ነው። እኔ በኤር ፋየር ነው ያደረኩትኝ። እሱ እስከሚበስልልኝ ድረስ በጎኑ በኩል ሽንኩርቴን ከተፍ ከተፍ አድርጌ አቁላላሁኝ ማለት ነው። በጣም ነው የሚጣፍጠው። እውነት ሞክሩት። በተለይ ልጆቻችን የሚጾሙ ከሆነ ለልጆቻችን በተለይ አማራጭ ይሆንልናል። ሁልጊዜ እንጀራ ከምንሰጣቸው ይልቅ እንደዚህ አድርገን በሩዝም በእንጀራም በዳቦም ይበላልና ይጣፍጣል። እውነት እጅ ነው የሚያስቆረጥመው። ጥብስ ለምኔ ነው የምትሉት? ሞክሩት። እንግዲህ እዚህ ጋር በጎኑ ሽንኩርቴን እያቁላላሁኝ ቃሪያዎቹን ከታተፋለሁ ማለት ነው። ይሄ ቃሪያ ትላልቁን ቃሪያ ነው የተጠቀምኩትኝ። በጣም ነው የሚጣፍጠው ጥብስ ላይ እና ከትንሽ ነው ጎረድ ጎረድ አድርጌ ነው የምከትፈው። አላደቀውም፣ ምክንያቱም ቶሎ ይበስላል ማለት ነው። እና በጣም ነው የምትወዱት። እናንተም ሞክሩት። እውነት የጾም ምርጥ አማራጭ ጥብስ ነው የሰራሁት ማለት ነው። ይጣፍጣል እውነት። እኔም ቤተሰቦቼም ወደነው የተመገብነው ምግብ ነው። ለዚህ ቻናል አዲስ የሆናችሁ እንኳን በሰላም መጣችሁ። ሁልጊዜ ደግሞ የምታበረታቱኝ በላይክ በሼር እንዲሁም በኮመንት የምታበረታቱኝ በሙሉ እጅግ በጣም አመሰግናለሁኝ። እንግዲህ እዚህ ጋር ቃሪያን ከታትፌ ከጨረስኩኝ በኋላ ሽንኩርቴ ላይ ዘይት እጨምርና አቁላላለሁኝ ማለት ነው። ጨውና ቁንዶ በርበሬ ትንሽ እጨምርበታለሁኝ። ነጭ ሽንኩርት ፍሬሹን ነው እዚህ ጋር ከትፌ እየጨመርኩት ማለት ነው። ትንሽ መረቁ ቀላ እንዲል ከለሩ እንዲያምር በርበሬ ነው የጨመርኩትኝ እዚህ ጋር እና በርበሬው ትንሽ ከተቁላላ በኋላ ቃሪያዎቹ የከተፍኳቸውን ቃሪያዎቹን እጨምራለሁኝ ማለት ነው።
እዚህ ጋር በጎኑ እንግዲህ ቱፉዬ በጣም ቆንጆ ሆኖ በስሎልኛል። የሆነ በጣም ቃያን ያለው የሆነ አርስቶ ነገር ነው የሆነው። ባዶውን ራሱ ስትበሉት በጣም ነው የሚጣፍጠው። አሁን እዚህ ጋር ቱፉንም አንድ ላይ ከቃሪያው ከሶሱ ጋር ደባልቀዋለሁ ማለት ነው። በጣም ቆንጆ ነው የሆነው፣ ይጣፍጣል። ትንሽ እንዲበሰልልኝ እንዲዋሃድልኝ አንድ ላይ ከመረቁ ጋር ትንሽ በሰል እንዲል 1-2 ደቂቃ ነው አብሬ የማቆየው። በጣም የሚጣፍጥና ቆንጆ የሆነ የጾም ጥብስ ነው የሰራሁትኝ። እንደምትወዱት ተስፋ አደርጋለሁኝ። ሁልጊዜ አብሮነታችሁ አይለየኝ እያልኩኝ ይህንን የጾም ጥብስ አሰራር በየቤታችሁ ሞክሩትና ኮመንታችሁን ጻፉልኝ፣ ትወዱታላችሁ። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ እያልኩኝ ሰናበታችኋለሁ። መልካም የጾም ዘመን ይሁንልን። ባይ ባይ። ደህና ሰንብቱልኝ።